ምናልባት አጠር አድርጎ ለማሳየት ከኩባንያ ክፍያን ከመግለጽ በተሻለ መልኩ ምን አይነት ነገሮች ናቸው ዲጂታል ስንል የተወሰነ ቤዚክ ፋክቶች ኢትዮጵያን ስናያት ምንድነው ፖቴንሻሉ ከምን ይነሳል ሁለት ነገሮችን ብናስተያይ ኢትዮጵያ ወደ 114 ሚሊዮን ህዝብ አላት ስንል ከየትኛው ገበያ ጋር ነው ዳያስፖራው ወይንም ሎካል ኢንቨስተሩም ቢሆን ማየት ያለበት ኬንያን ዩጋንዳን እና ሩዋንዳን አንድ ላይ ምን ጨምራት የኢትዮጵያ ኃይል ገበያ አላት ዲጂታል ደግሞ ብዙ ጊዜ የህዝብ ቁጥርንና ስፋትን ይፈልጋል ለምን ሶልቭ የሚያደርገው ወይ ዲስታንስን ነው ወይ ለብዙውን ተደራሽነትን ነው ሶ ቤዚክ ፋክት that is very interesting is የገበያ ትስስሮችን የገበያ እይታዎችን በሁለት መልኩ ብታዩት ምንድነው ደግሞ ቤዛችን ለዚህ ኢኮኖሚ ወይንም ለዲጂታል ፖቴንሻል የሚሰጠን ብለን ካየነው አንደኛው ቴሌኮም ላይ ያለው ስፋትና ቴሌኮም ተደራሽነት ነው ኢትዮ ቴሌኮምን ብናየው ወደ 43 ሚሊዮን ተጠቃሚዎች በሆኑ ሰዓት አሉት 14 ሚሊዮን ደግሞ ስማርትፎን ተጠቃሚዎች አሉት which means ዲጂታል ላይ ኢንቨስት ለማድረግ ለሚፈልግ ሰው ቢያንስ የሩዋንዳን ፖፑሌሽን አንድ ተኩል የሚሆን ስማርትፎን ኢትዮጵያ ውስጥ አለ ሶ ፖቴንሻሉ ምን ያህል ሰፊ እንደሚሆን በዚህ መረዳት ይቻላል በቅርብ ቀን ደግሞ ሳፋሪኮም እየገባ ነው ሶ የዚህ የቴሌኮም ተደራሽነት አንደኛው የዲጂታል ኢኮኖሚ ቤዝ ይሆናል ሁለተኛው ባለፉት በርካታ አመታቶች ውስጥ መንገድና ሬልዌይ መሰራቱ ነው የዚህ ሲግኒፊካንስ ደግሞ ምንድነው ገበያዎችን ያገናኘ ነው ግብርናን ከዋና ከተማ ጋር ዋና ከተማን ከግብርና ጋር ይሄ ሲግኒፊካንት የሆነ ሰውንና ንግድን አቀናጅቷል ማለት ነው ይሄ በሚሆንበት ሰዓት አሁንም ቅድም ያልኩት ነገር ዲስታንስ እንደ አንድ ቻሌንጅ ቢታይ ዲጂታል ይሄን ይሸፍኗል ለዚህ ደግሞ ተመጣጣኝ ቴክኖሎጂዎች ኢኖቬት ቢሆኑ ሰፊ ገበያ ይኖራቸዋል ማለት ነው ኢትዮጵያ ውስጥ ሶስተኛው ወደ አውትሶርሲንግ ወይንም ወደ ይሄ ቢዝነስ ፕሮሰስ አውትሶርሲንግ ስንገባ ኤጁኬሽን ነው በርካታ የሆነ የሰው ተመራቂዎች አሉ ከስር ካያችሁት ግራፉ ምን ያህል ይታያል አላቅም እንጂ ኢትዮጵያ ሲግኒፊካንት የሆነ በየአመቱ ታስመርቃለች ወደዚህ መግባት የሚችል ሶስተኛውና ወደ ማኑፋክቸሪንግ ወይንም ወደ ተመሳሳይ ኢንዱስትሪዎች መግባት የሚፈልገው ኢትዮጵያ has one of this the lowest per kilowatt charge of energy so እነዚህ base for the digital economy አሉ ኢኖቬሽኑና ኢንቨስተር እዛ ላይ ማስራት የሚፈልግ የሰው ኃይል ነው እነዚህ ፖቴንሻሎች በሴክተር ብናያቸው አንደኛው ፋይናንሻል ሰርቪስስ ላይ ነው ኢትዮጵያ ወደ 70% የፋይናንሻል ሰርቪስስ አቅርቦት ያገኘች አይደለችም በቀጠር ደረጃ አሁን ምናልባት 35 አካባቢ ነን ሶ ሲግኒፊካንት የሆነ ዲጂታል ላይ ኢኖቬት ማድረግ ይቻላል ማለት ነው ፋይናንሻል ሰርቪስስ ላይ እነዚህ it can be fintechs insurtech lending tech በተለያዩ ቴክኖሎጂዎችን ኢኖቬት ማድረግ የሚቻልበት አማራጭ እና እድል አለ ማለት ነው ሁለተኛው ግብርና ነው ግብርና በአሁኑ ሰዓት ኢትዮጵያ ላይ ወደ 14 ሚሊዮን የሚሆን ስሞል ሆልደር ፋርሞች ወደ 6.5 የሚሆን ፓስቶራሊስቶች በተለያየ መልኩ በሰንሰለት ቻሌንጆች ላይ እየኖሩ ያሉት ናቸው ገጠር ላይ ወይንም ግብርና ላይ 3 ብር የሚሸጠው ነገር ከተማ ሲመጣ 20 ብር 30 ብር ይሆናል ብዙ ሀገሮች ጋናን ብናያት ኬንያን ብናያት ህንድን ብናየው ኢንዶኔዥያን ብናየው አግሪካልቸራቸው በዲጂታል ስለዘመነ በፕራይቬት ሴክተር ዲጂታል ስለዘመነ ሲግኒፊካንት የሆነ ኢኮኖሚክ ኦፖርቹኒቲ ለዲጂታል ሴክተሩ ሰጥተዋል ሶስተኛው እንደገና የአውትሶርሲንግ እና ቢፒኦ ነው ይቅርታ አይ ቲንክ ተደጋግሟል ነገሩ ግን ሲግኒፊካንት የሆነ ወደ 300,000 ተመራቂዎች አሉን ኢትዮጵያ ውስጥ እነዚህ ለአውትሶርሲንግ ፖቴንሻላቸው በቋንቋ በትምህርት ደረጃ በጣም ሰፊ ስለሆነ ሌላው ግሊምስ ኦፍ ዘ ፖቴንሻል ኦፍ ኢትዮጵያ ምንም ርካሽ ወይንም ዝቅተኛ የኤነርጂ ሶርስ ብንሆንም ኤነርጂ ዴፊሽንት ነን
ወደ 6 ሚሊዮን ሃውስሆልዶች ሩራል ላይ ያሉ ኤሌክትሪሲቲ አክሰስ የላቸውም። አሁንም ዲጂታል ኢኖቬሽን እዚህ ላይ ሰፊ የሆነ ስራ መሰራት ይቻላል። በሃይድሮ፣ በሶላር፣ ስማርት ግሪድስ፣ ማይክሮ ግሪድስ፣ ሶላር ሆም ሲስተምስ። ቱሪዝም ኬንያ ከሄዳችሁ ምናልባት ትልቁ ገቢ ከቱሪዝም ነው። ካለን የቱሪዝም ሀብት አንጻር ገቢያችን በጣም ዝቅተኛ ነው። ዋን ኦፍ ዘ ቢገስት ቻሌንጅ እዚህ ዝቅተኛ የሆነበት ምክንያት ዲጂታል ላይ ያሉ ስራዎች አልተሰሩም። ኬንያ ከሄድን 50፣ 70፣ 80 የሚሆኑ ኩባንያዎች ቴክኖሎጂን ሊቨሬጅ በማድረግ የቱሪዝም ቱር ኩሬት በማድረግ ትራቭል ፖቴንሻሎችን በመስጠት ሰፊ የሆነ እድል ይሰጣል። የመጨረሻው ምናልባት ይሄ ነገር ኤግዚስቲቭ አይደለም፣ ከኛ እይታ አንጻር ነው መነግራችሁ። ማኒፋክቸሪንግ ላይ ሶላር ማኒፋክቸሪንግ ሊሆን ይችላል፣ ኩኪንግ ስቶቭ ኤፊሽንት ማኒፋክቸሪንግ ሊሆን ይችላል። ሶ እነዚህ ናቸው አብዛኞቹ። እንደ አንድ ዲጂታል ኩባንያ ምን አለ ምን ፖቴንሻል አለ ሲባል እነዚህ ሴክተሮች ኢትዮጵያ ውስጥ በጣም ኢኖቬሽንን የሚፈልጉ በጣም አዳዲስ ኩባንያዎችን አዳዲስ ስራዎችን እና በተለይ ለዳያስፖራው ደግሞ ትልቅ ኦፖርቹኒቲ የሚሆነው በእነዚህ አካባቢ ነው። ምናልባት የፌቨንን እንዳልወስድባት እንጂ ዋይ ናው የሚባለው በእኛ እይታ አንደኛው ኢኔብሊንግ ኢንቫይሮንመንት መኖር አለበት። ይሄን ለመስራት ካየን አሁን የተለያዩ ስትራቴጂዎች፣ ዳይሬክቲቮች፣ ፕሮክላሜሽኖች ወጥተዋል። ሶ ፎር ዲጂታል አይ ቲንክ ዊ ሃቭ 90-95% ኦፍ ዘ ኢኔብሊንግ ኢንቫይሮንመንት። አንዳንድ ነገሮች የሚቀሩ ነገሮች አሉ ኢንተሌክቹዋል ፕሮፐርቲ አካባቢ። ከዛ ውጭ ግን አብዛኛው ብዙ ሀገር ልምዶች ላይ የታዩት ነገሮች አሁን አሉ ኢትዮጵያ ውስጥ። ሁለተኛው አክሴስ ቱ ፋይናንስ። ስራ at the end of the day requires finance. አክሴስ ቱ ፋይናንስ ላይም አሁን ዲቢ ማንዴት ተሰጥቶታል ኢኖቬሽን ላይ ኢንቨስት እንዲያደርግ። ከሊፋ ፈንድ አክቲቪቲ የሆነ ነው
at the end of the day requires finance. Access to finance line አሁን ዲቢ ማንዴት ተሰጥቶታል ኢኖቬሽን ላይ ኢንቨስት እንዲያደርግ ከሊፋ ፈንድ አክቲቪቲ የሆነ ነው። ቁጥር ያለው ወጣት ግራጁዌት ያደርጋል። ሶ አቬይላቢሊቲውን ያየን እንደሆነ በጣም አባንደንት ሪሶርስ ያለን እንደ አንድ ኮምፒቲቲቭ አድቫንቴጅ አይተን መጠቀም ያለብን ሴክተር እንደሆነ ያመላክታል። ኮስትን ያየን እንደሆነ እንዲሁ ከአውትሶርስ የሚደረግባቸው ሀገራት እንደምታውቋቸው ያደጉ ሀገራት ናቸው። የተወሰነ ኮምፓሪዝን ለመስጠት ያህል ከዩኤስኤ ከዩኬ እና ከአውስትራሊያ ጋር ሲነጻጸር የኛ አቨሬጅ ኮስት ከ10 እስከ 15 እጥፍ ድረስ ይቀንሳል እዛ ከሚከፈላቸው ክፍያ ማለት ነው። ከኬንያ እና ከሳውዝ አፍሪካ እዚሁ አጠገባችን ያሉ ራሳቸውን የአውትሶርሲንግ ዴስቲኔሽን ካደረጉ ሀገራት አንጻር ደግሞ ስናየው ከኬንያ ጋር ኦልሞስት የ60% የኮስት ዲፍረንስ ሲኖር ከሳውዝ አፍሪካ ደግሞ ከ3 እስከ 4 እጥፍ ድረስ የአንድ ፐርሶኔል ዋጋ ልዩነት አለ ማለት ነው። ሶ በታለንት ኮስት እና አቬይላቢሊቲ ያየነው እንደሆነ አባንደንት የሆነ ሪሶርስ ከኮምፒቲቲቭ ከሆነ ኮስት ጋር አያይዛ የያዘች ሀገር በመሆኗ እንደ አንድ ፐርስፔክቲቭ ይህንን ሴክተር መንግስት ፕሮሞት ሊያደርገው ሊሰራበትና ኢንቨስትመንት አትራክት ሊያደርግበት ወስኖ እየተንቀሳቀሰ ያለበት ኤሪያ ነው። ሁለተኛው ከኢንፍራስትራክቸር ጋር የተያያዘው ነው። እንደምታውቁት በአንድም በሌላም አጋጣሚ የሚጠቀስ ነው። ከዚህ በፊት የነበሩትም ፓነሊስቶች እንደተናገሩት ኢንፍራስትራክቸር ትልቅ ኢሹ ነው። ለዚህ ሴክተር the past 3-4 years ምን ተሰርተዋል ወይም ደግሞ ምን አይነት የማይንድ ሴትም ሊሆን ይችላል ለውጦች መጥተዋል ያልን እንደሆነ ከኮኔክቲቪቲ እና ከፓወር አንጻር እንኳን ብናየው የቴሌኮም ሊበራላይዜሽኑ ወይም ፕራይቬታይዜሽኑ ያመጣው ትልቅ ኦፖርቹኒቲ አለ። ከዛ ጋር ተያይዞ በራሱ አንደኛው ፕሮቫይደር የነበረው ኢትዮ ቴሌኮም ያደረጋቸው ኢንተርናል ማሻሻያዎች አሉ። ኢንክሉዲንግ ኮስት አካባቢ ወደ 100% የኮስት ሪዳክሽን ነው the past 3 years ያየ ነው በኢትዮ ቴሌኮም ብቻ። ተጨማሪ ደግሞ አሁን የሚያሳየው ትሬንድ ደግሞ ሌሎች ፕሮቫይደሮች በገቡ ቁጥር ኮምፒቲቲቭ የሆነ ኮስት በቴሌኮም ሴክተሩ እንደሚመጣ ያመላክታል። ከፕሮቪዥን አንጻር ሰርቪስ ፕሮቫይደሮቻችን እንኳን አሁን ባለንበት ወደ 2 አድገዋል the past 3 years። ቀጣይ የሚመጣ 1/3ኛ ላይሰንስ ይኖራል ተብሎ ይጠበቃል። ፕራይቬት የኢንተርኔት ፕሮቫይደርስ አሉ፣ እነሱም እንደ ሌላ ኦፕሽን ናቸው። የተለያዩ የመንግስት ኢንቲቲዎች ለምሳሌ አይሲቲ ፓርኩን ብንመለከት የቪሳት አኩዚሽን እንዲኖራቸው እየተንቀሳቀሱ ነው ያለው። ስለዚህ በፊት ያልነበሩ ማይንድ ሴቶች አሁን the past 3 years ያየን እንደሆነ ቴሌኮም ፕሮቪዥን ራሱ ከተለያዩ አቅጣጫዎች እየመጣ ያለበት ሁኔታ ነው ያለው። ኮስቱም አብሮ ተያያዥ የሆነ የመቀነስ ኢምፕሊኬሽኖች ያሳያል። አዳዲስ ቴክኖሎጂዎችን ላይክ 5G አዶፕት እየተደረገ ያለ ነው። ሶ ከኮኔክቲቪቲ አንጻር ያየነው እንደሆነ አሁንም በጣም ፖዚቲቭ ግሪን የምንለው ለመስራት ወይም ደግሞ ሴክተሩን ፕሮሞት አድርጎ ሀገሪቷን የአውትሶርሲንግ ዴስቲኔሽን ለማድረግ ሬዲ የሚያደርጉ ቤዚክ ስራዎች ተሰርተዋል ብለን እናስባለን። ከፓወርም ጋር ተያይዞ ቅድም እንደውም ከጥያቄ ተነስቶ ነበር ኢቭን የመንግስት ስትራክቸሮችን እስከ መቀየር ድረስ አንድ የነበረ ኤፊሽንት ያልነበረን ሲስተም ወደ 2 የተለያየ ተቋም ከመክፈል ጀምሮ
ፕራይቬት ሴክተሩ ደግሞ ፓወር ላይ ኢንቨስት አድርጎ ፓወር ጀነሬት አድርጎ የማሸጥ የሚችልበትን ሞዳሊቲዎች እስከ ማመቻቸት ድረስ የተለያዩ አዳዲስ ስራዎች ተሰርተዋል። የመጨረሻው ፖይንት ቢዝነስ ኢንቫይሮንመንት የምንለው ቢዝነስ ኢንቫይሮንመንት ያው ከሬጉሌሽን እና ከሬጉላቶሪ ፍሬምወርኮች እና ከኢንሴንቲቭ አንጻር ነው የሚታየው። ሴክተሩ ጋር በተያያዘ ቅድም በተደጋጋሚ ሲነሱ የነበሩ በጣም ሴክተሩን ድራማቲካሊ ሊቀይሩ የሚችሉ የሬጉላቶሪ ሪፎርም ስራዎች ተከናውነዋል። ለምሳሌ የዴታ ፖሊሲ ፕሮክላሜሽን ጋር በተያያዘ ስታርታፕ ፕሮክላሜሽን ጋር በተያያዘ ኢፔመንት የተለያዩ ስራዎች እዚህ ላይ ተሰርተዋል። ኢንሴንቲቭን ያየን እንደሆነ አሁን አዝ ዊ ስፒክ ሚኒስትሪ መስሪያ ቤቱና ሚኒስትሪ ኦፍ ፋይናንስ እየሰሩበት ያለ ሴክተር ስፔሲፊክ የሆነ ሴክተሩን ያማከለ በፊት ኮንሲደር ተደርገው ማያውቁ በተለይ አውትሶርሲንግ ወይም ደግሞ አይቲ ኢናብልድ ሰርቪስስ የምንላቸው ሰብሴክተሮች ላይ ፎከስ ተደርጎ እየተሰሩ ያሉ ሪፎርም አጀንዳዎች አሉ። በቅርቡ ወደ ኢንፕሌስ ሆነው ወደ ስራ የሚገቡ እነዚህን ሶስት ፓራዳይሞች ስንደምራቸው ሀገሪቷ ለዚህ ሴክተር ምቹ የሆነ አትሊስት ቤዝ ላይን መነሻ እንዳላት መንግስት ታሳቢ ያደርጋል። የጎደለውን ደግሞ እንደ መጀመሪያ ኢኒሺዬሽን እንደመሆኑ መጠን ከናንተ ጋር አብሮ ለመስራት ላይክ አብሮ ፋሲሊቴት እያደረጉ ኢንቫይሮንመንቱን የማሳደግም አደራ ጭምር ነው ለማለት የምንፈልገው። በዚህ ሴክተር ዙሪያ ይሄንን ይመስላል ያሉት እንቅስቃሴዎች። ቴንክ ዩ። አመሰግናለሁ ፌቨን። እንግዲህ ሙኒርና ፌቨን በመከታተል ኢትዮጵያ የዲጂታል ፖቴንሻል አላት ወይ ነገ ሳይሆን ዛሬ ለመጀመር ትችላለች የሚለውን ጥያቄ መልሰውልናል። በልምድ ካገኙት ሁለት ጋብዘን ነበር። የመጀመሪያው ኤምኤምሲዋይ ሲቲኦ ቺፍ ቴክኖሎጂ ኦፊሰር ታዲዮስ 2 ሰዓት ሳይሆን ነው እዚህ የደረሰው። ትናንት ሲነገረን የመጀመሪያ ግሩፕ ነን ነበር የተባልነው፣ ሳይሆን ቀረና አሁን የለም። ስለ ኤምኤምሲዋይ ትንሽ ልንገራችሁ። ኢትዮጵያ ውስጥ 3 ብራንች አላቸው። ከ200 በላይ የአውትሶርሲንግ ተቀጣሪ ኢትዮጵያ ውስጥ አላቸው። የዱባይ ትንሽ ኦፊስ አላቸው በተጨማሪ እና ለምሳሌ አንዱ የቢዝነስ ሞዴል እነሱ የተጠቀሙት ኢትዮጵያ ውስጥ ሁላችሁ ማየታችሁ ይሆናል። ስልክ ደውላችሁ ወሬያችሁን ሳታቋርጡ 4-5 ይቋረጣል። እና የኮል ሴንተር አላቸው። ይሄ ኤምኤምሲዋይ ኮል ሴንተር አለው። ኮል ሴንተር ካለ ደንበኛው ሲደውል ስልክ ከተቋረጠ ችግር ነው። ያንን በምንድን ነው የፈቱት? አውትባውንድ የሆነ ስልክ ጥሪ እንደ ማርኬቲንግ የሆነውን ጥሪ ከኢትዮጵያ ካስተመር ፌሲንግ የሆነውን የሚቀበለውን ዱባይ በማድረግ ኮል ሴንተር ኢትዮጵያ ማቋቋም ችለዋል። አንድ የወጡበት የቢዝነስ ሞዴል። ሁለተኛ መብራት ያልጠፋበት ሰው የለም መቼም። ኮል ሴንተር የተጠቀሙ አውትሶርስ እያደረጉ ቢዝነስ ፕሮሰስ አውትሶርሲንግ የተሰራ ያለ መብራት አይሆንም። ችግር ገጠማቸው። ያንን ችግር ምን አደረጉ? የሶላር ኤነርጂ ተጠቅመው ባትሪውን በሶላር ኤነርጂ ቻርጅ ያደርጋሉ። ኤሌክትሪክሲቲ ሲመጣ ባትሪውን ቻርጅ ያደርጋል። ዋና ሶርሳቸው የሶላር ኤነርጂ ነው። ሶላር ኤነርጂ የሚቀበለውን ባትሪ መብራት ሲመጣ ያደርጋሉ። መብራት እስከ 12 ሰዓት ቢጠፋ ቢዝነሳቸው አይቆምም። እና የዚህ አይነት ተሞክሮ አድርገው ለ14 ዓመት ሰክሰስፉል ሲሆኑ የሰሩ ናቸው። ተጨማሪ ነግራችሁ ነበር የሉም። የሚቀጥለው የተጋበዘው የኢቴክ ቺፍ ኤግዜኪቲቭ ኦፊሰር ሽመልስ ያንተን ደግሞ ታናግረናል። አመሰግናለሁ ፕሮፌሰር ሰሎሞን። እንደምን አደራችሁ? እንደምን ዋላችሁ? አይ ቲንክ የደከመ ሰው ነው የሚታየው። ነቃ ለማድረግ ይሄ እድል ሲሰጠን የኛ ካምፓኒ ኢቴክ ሼር ካምፓኒ ይባላል። በአንድ አመት ውስጥ ፕሮፊታብል የሆነ ተቋም ስለሆነ ይሄን ኤክስፒሪየንስን ሼር አድርግ የሚል ነው። ካለው ጊዜ አንጻር ቴክኒካል ነገሮች ላይ ላለመግባት ዋና ዋና ጉዳዮችን ሼር አደርጋችኋለሁ። እንግዲህ ኢቴክ የሚለው ካምፓኒያችን ስማችን ያው ቀላል ናት፣ ኢ ብቻ ናት። ኢ 3 ነገሮችን ነው ሪፕሬዘንት የምታደርገው። አንደኛው ኢ ኢቲካል የሚለውን ነው። ስነ ምግባር የጠበቁ
ስራዎችን መስራት የሚችል ተቋም ቢኮዝ ኢትዮጵያ ውስጥ ያለውን የቢዝነስ ካልቸር ታውቃላችሁ ያን ቢት ለማድረግ በሚያስችል ሁኔታ ያን ቁመና ደፍረን መውጣት አለብን በሚል ኢቲካል ቢዝነስን ኢንትሮዲዩስ ለማድረግ ነው አንደኛው ፒላራችን እሱ ነው ሁለተኛው ግን ኢትዮጵያ የሚል ነው ለኢትዮጵያውያን ቅድሚያ የሚሰጥ ለኢትዮጵያውያን ፈጠራ ቫልዩ የሚሰጥ ኢትዮጵያውያንን የሚያከብር በኢትዮጵያውያን ብቻ የሚሰራ ተቋም ኢትዮጵያን ለመጠበቅ ኢትዮጵያውያን በቂ ናቸው ብለን እናምናለን የኢትዮጵያውያን ዕውቀት በተለይ በቴክኖሎጂው ዘርፍ ላይ ያለው ለሌላው ዓለም የተረፈ ዕውቀት በመሆኑ ያን ዕውቀት ብንጠቀም ኢትዮጵያን ማሳደግ እንችላለን የሚል እምነት ስላለን ሁለተኛውና ትልቁ ፒላራችን ኢትዮጵያውያን የሚል ነው ሶስተኛው ኢንድ ቱ ኢንድ የሚል ነው የትኛውንም ቴክኖሎጂ መስራት የሚያስችል ቁመና ላይ ደርሰን ዓለማችን የሚኮሩ ትልልቅ ተቋማት ላይ ደርሳ የኢትዮጵያ ኢቴክ ዓለም የሚኮራ በት አይነት ትልቅ ተቋም አድርጎ መፍጠር የሚል ክሬት አይሲቲ ኤክስፐርትስ ቦርደርለስ አይሲቲ ኤክስፐርትስ ኢኮሲስተም ኤኒዌር ክሬት ማድረግ ነው የሚል ነው የአይሲቲ ኤክስፐርቶችን ባሉበት የትኛውም ዓለም ሆነው ኢትዮጵያን የሚያገለግሉበትን እድል የሚፈጥር ተቋም ኢትዮጵያ the last 20 years ወደ ኋላ ተመልሰን ብንሄድ ዕውቀት ያላቸው ብዙ የቴክኖሎጂ ባለሙያዎችን አታለች በትምህርት እድል የተሻለ የስራ እድል በመሳሰሉት ከሀገር ለቀው ሄደዋል ስለዚህ ቴክኖሎጂ ደግሞ በሚሰጠው ፍሌቨር ወይም ኦፖርቹኒቲ ባሉበት ሆነው ኢትዮጵያን የሚያገለግሉበትን ኢንቫይሮንመንት መፍጠር ይቻላል በሚል አምኖ ይሄን ሚሽን አድርጎ የተነሳ ተቋም ነው በዚህ ምክንያት እንግዲህ ይሄን ሚሽን ቤዝ አድርገን ኒርሊ 520 አካባቢ የሚደርሱ ዲያስፖራ የኢቴክ ሼርሆልደሮች አሉ ኢቴክ ሲመጣም ለመጀመሪያ ጊዜ ነው የቴክኖሎጂ ተቋም ሆኖ ዲያስፖራን አስተባብሮ በሼር ካምፓኒ ፎርም የመጣ የመጀመሪያ ተቋም ነው እንደዚሁም በአንድ አመት ውስጥ በ8 ወር ኦፕሬሽን ውስጥ ፕሮፊቴብል ሆኖ ዲቪደንድ ዲስትሪቢዩት ያደረገ የመጀመሪያ ተቋም ነው ይሄን ተቋም መፍጠር የቻልነው ግን መሰረታዊ የሆኑ ዩኒክ ፍሌቨሮችን ስለፈጠርን ነው እነዚህ ዩኒክ የምንላቸው ፍሌቨሮች አንደኛውና ትልቁ ነገር ባለሙያ የኢትዮጵያውያን ባለሙያ ባሉበት ሆኖ የሚያገለግሉበትን ኤንቫይሮንመንት ክሬት ማድረግ ስለቻልን ነው እንደለመድነው የኛ ስታፎቻችን ኦፊስ ላይ ብቻ የሚቀመጡ ሳይሆን የትኛውም ዓለም ላይ ሆኖ ሰርቭ ያደርጉናል ብለን አስበን ክሬት ያደረግነው ሞዳሊቲ ነው በጣም የጠቀመን ይሄ አንደኛው ነው ሁለተኛና ትልቁ ኢቴክ ፑሽ ያደረገ ያለው ዩኒክ ፍሌቨር የኢንጌጅመንት ኤንድ ሞዳሊቲ ፍሬምወርክ የሚባል ነው ኢቴክ ሲነሳ የራሴን ፕሮዳክት ብቻ እኔ ብቻ ሰርቼ ለወጣለሁ የሚል ሜንታሊቲ ሳይሆን ይዞ የመጣው የትኛውም የኢቴክ ሼርሆልደር የሆነ በየትኛውም ዓለም ይገኝ የራሱ የሆነ ፕሮዳክት ካለው የራሱ የሆነ አይዲያ ካለው ያን አይዲያ አምጦ አግዘነው እንስራ የሚል ነው ስለዚህ ኢቴክ በአንድ አመት ውስጥ ኒርሊ ከ6 በላይ የሚሆኑ በጣም ኢንፍሉዌንሻል የሆኑ ፕሮዳክቶችን አውጥቷል ይሄን ማድረግ የቻልነው ኢቴክ ከዜሮ ቢጀምር ያንዳንዱን ነገር 5-6 አመት በዴቨሎፕመንት ሊቆይ ይችላል ወይም ስራዎችን በመስራት ገና መንገድ በመጥረግ ሊቆይ ይችላል ነገር ግን የተሰሩ ብዙ ስራዎች ኢትዮጵያውያን በላፕቶፓቸው ላይ እንዳለ እናውቃለን እነዚህን ይዘው መጥተው በጋራ ሰርተን ወደ ቢዝነሱ ማምጣት ነው ስለዚህ የኢቴክ ትልቁ ስራ ምንድነው ቢሃይንድ ሆኖ ለያንዳንዱ ባለሙያ በተለይ ቴክኖሎጂ ባለሙያው አጋዥ በመሆን የሎጂስቲክሱን የፋይናንሱን ኢትዮጵያ ውስጥ ያለውን ቢሮክራሲ ሁሉ ማለፍ የሚችልበትን እድል በመፍጠር ያላቸውን አይዲያ ቴክኖሎጂ ውጤት ኢሚዲየትሊ ወደ ማርኬት እንዲገባ ኢምፕሊመንት የማድረግ አይነት ስራ ውስጥ ነው የገባ ነው በዚህ ምክንያት ነው ፕሮፊታብል መሆን የቻልነው ፕሮፊታብል ብቻ መሆን አይደለም ትልቁ በዚህ ሴክተር የሰራነው ፋውንዴሽን ሪሊ ለኢትዮጵያ ሪሊ አስተማሪ የሆኑ የስራ ባህልን ፈጥረናል ያው በቴክኖሎጂ ተቋም ብዙዎቻችሁ ኢትዮጵያን ስታስቧት ወደ ኢትዮጵያ መመለስ ስታስቡ የራሳችሁን ቢዝነስ ስታብሊሽ ማድረግ ትፈልጋላችሁ ነገር ግን ብዙዎቻችን ፎከስ የምናደርገው ቴክኖሎጂውን ስላወቅን ቢዝነሱን የምንሰራ ይመስለናል ለሞስት ቻሌንጅ እሱ ነው እኛ ግን እየፈጠርን ያለነው እያንዳንዱ ባለሙያ ሲመጣ ይዞ የመጣውን ዕውቀት አስተሳስሮ የሚሰራበትን እድል በመፍጠር ነው ውጤታማ እንዲሆን ያደረግነው ስለዚህ 4 መሰረታዊ የቢዝነስ ላይኖች ላይ ነው ፎከስ ያደረግነው ጤና ይስጥልን ተመልካቾቻችን እንደምን ውላችኋል ከኢትዮጵያ ቴሌቪዥን ኢቲቪ 4 ማዕዘን ዜናችን ተጀምሯል በቅድሚያም አበይት ጉዳዮችን እናስቀድማለን መንግስት ለሰላም ሲባል በርካታ ውሳኔዎችን በወሰነበት በዚህ ወቅት አሸባሪው ህወሓት ግን አሁንም የጦርነት ትንኮሳ እያደረገ መሆኑ ተገለጸ መንግስት ትኩረት የሰጠውን የዲጂታል ቴክኖሎጂ ዘርፍ ለማገዝ ዲያስፖራው